ኒውዚላንድን ላታውቋት ትችላላችሁ። ልጆቻችሁ ያደጉበትን አንከር ወተት ግን አላውቀውም አትሉኝም መቼስ። ኒውዚላንድ ማለት የአንከር ወተት አገር ናት። ፀሐይ ወደ ምድር ብቅ ስትል ቀድሞ የሚመለከቷት ኒውዚላንዳውያን ናቸው። ይህ የሆነው በጂኦግራፊያዊ አቀማመጣቸው ምክንያት ነው። ኒውዚላንድ ከዓለም ተነጥላ በፓሲፊክ ውቅያኖስ መሃል የምትገኝ ምንም አይነት ጎረቤት የሌላት አገር ናት። ለኒውዚላንድ የምትቀርባት አገር አውስትራሊያ ስትሆን በመካከላቸው ግን የ1600 ኪሎ ሜትር ርቀት አለ። ኒውዚላንድ በምድራችን ላይ እባብ የሌለባት ብቸኛዋ አገርም ናት። እናም የነገርየው ፍራቻ ካለቦት ኒውዚላንድ ሄደው መኖር ይችላሉ። ለሴቶች ፖለቲካዊ የመምረጥ መብትን ያቀዳጀች የመጀመሪያዋ የዓለማችን አገር ኒውዚላንድ ናት። ጊዜው እንደ አውሮፓውያን አቆጣጠር 1893 ነበር። በምድራችን ላይ ረጅሙ የቦታ ስም የሚገኘውም በኒውዚላንድ ነው። የቦታው ስም እንዲህ ይነበባል። ኒውዚላንድ ከህዝቧ ቁጥር በላይ የበግ መንጋ ያላት አገርም ናት። 5 ሚሊዮን ሰዎችና 25 ሚሊዮን በጎች ይኖሩባታል። በአማካይ አንድ ሰው 5 በግ አለው ማለት ነው። ከተወዳጅ የሆሊውድ ፊልሞች መካከል ሎርድ ኦፍ ዘ ሪንግስ፣ ዘ ሆቢት ትሪዮሎጂ፣ አቫተር፣ ሚሽን ኢምፖሲብል 6ን ጨምሮ በኒውዚላንድ የተቀረጹ ፊልሞች ቁጥር ከፍተኛ ነው። በተፈጥሮ የታደለች ውብና ልዩ መልክዓ ምድር ያላት ሀገር በመሆኗ የሆሊውድ ዳይሬክተሮች ለቀረጻ ይመርጧታል። ፊልሞቹ ተቀርጸው ካለቁ በኋላ ደግሞ ቦታዎቹ እንዲህ የቱሪስት መስህብ ሆነው ያገለግላሉ። ኒውዚላንድ የፊልም ብቻ ሳትሆን የወተት ሀገርም ናት። ከፍተኛ ጥራት ያላቸውን የወተት ምርቶች ለዓለም የምታቀርብ በ2023 ለምሳሌ ወተትና የወተት ተዋጽኦ ኤክስፖርት በማድረግ ብቻ 26 ቢሊዮን ዶላር ዓመታዊ ገቢ ያገኘች አገር ናት። የወተት ኢንዱስትሪው ከአገሪቱ ዓመታዊ ኤክስፖርት 25 ከመቶውን ከዓመታዊ ገቢዋም 4 ከመቶውን ይይዛል። ኒውዚላንድ ከህዝቧ ቁጥር በላይ የሆኑ 6 ሚሊዮን ላሞች አሏት። በስጋና በወይን ምርቶቿም ትታወቃለች። በአጠቃላይ የግብርና ምርት ለኒውዚላንድ በዓመት 50 ቢሊዮን ዶላር ገቢ ያስገኝላታል። ለኑሮ ባላት ምቹነት ምክንያት ከፍተኛ ቁጥር ያላቸው የውጭ ዜጎች ወደ ኒውዚላንድ ይተማሉ። የአውሮፓ፣ አሜሪካና ኤዥያ ዜጎች ኒውዚላንድን ለኑሮና ለአጭር ጊዜ የሥራ ቆይታ ይመርጧታል። ኒውዚላንድ በቆዳ ስፋቷ ጃፓንን ታክላለች። የጃፓን ሕዝብ ቁጥር 120 ሚሊዮን ሲሆን የኒውዚላንድ ግን 5 ሚሊዮን ብቻ ነው። ኒውዚላንዳውያን በከፍተኛ ደረጃ የተሰባጠሩ ናቸው። በቅኝ ግዛት ወቅት የመጡ እንግሊዛውያንን ጨምሮ ከአውሮፓ፣ አሜሪካና ካናዳ የመጡ ፈረንጆች ከሀገሪቱ ዜጎች ከፍተኛውን ቁጥር ይይዛሉ። የኤዥያ ዝርያ ያላቸው ህዝቦች 18 ከመቶ፣ ነባር ኒውዚላንዳውያን የሆኑት ማኦዲዎች ደግሞ 20 ከመቶውን ይይዛሉ። በርካታ ቁጥር ያላቸው የፓሲፊክ፣ የመካከለኛው ምስራቅና የአፍሪካ ዝርያ ያላቸው ዜጎችም በኒውዚላንድ ይኖራሉ። በ2023 የቆጠራ ውጤት መሰረት የማኦዲዎች ቁጥር 1 ሚሊዮን ይደርሳል። የወሊድ መጠን ዝቅተኛ በሆነባት ኒውዚላንድ ማኦዲዎች ግን በከፍተኛ መጠን እየበዙ ይገኛሉ። በ2018 በተደረገ ቆጠራ ከሀገሪቱ ህዝቦች የማኦዲዎች ቁጥር 12 ከመቶ ብቻ ነበር። ከ5 ዓመት በኋላ በ2023 ድርሻቸው ወደ 20 ከመቶ ከፍ ብሏል። 170 ሺህ ማኦዲዎች በአውስትራሊያ፣ 8,000 በእንግሊዝ፣ 3,500 በአሜሪካ፣ 2,500 ደግሞ በካናዳ ይኖራሉ። ማኦዲዎች ከሌሎች ኒውዚላንዳውያን በቀላሉ ከሚለዩባቸው ባህሎች አንዱ ሙኩ ይባላል። ንቅሳት ልንለው እንችላለን። ትርጉሙ ግን ከንቅሳት በላይ ነው። ማኦዲዎች ማንህ አይባሉም። ማንነታቸውን ሙኩ ይነግርላቸዋል። በተለይ ከቅርብ ጊዜ ወዲህ ከፍተኛ ቁጥር ያላቸው የማኦዲ ወጣቶች ሙኩ ማድረግ ጀምረዋል። በቅኝ ገዢዎች እንዲጠፋ የተደረገውን ሙኩ መነቀስ ወደ ማንነታቸው የመመለስ ልዩ ትርጉም እንደሚሰጣቸው ይናገራሉ። ኒውዚላንድ በሁለት ትላልቅ ደሴቶች የተከፈለች ስትሆን ሰሜንና ደቡብ ደሴቶች ይባላሉ። 700 ትናንሽ ደሴቶችም አሏት። አብዛኞቹ የአገሪቱ ዜጎች የሚኖሩት በሰሜን ደሴት ነው። ኒውዚላንድ እንግሊዘኛ ተናጋሪ አገር ናት። የማኦዲና የኒውዚላንድ የምልክት ቋንቋዎችም ተጨማሪ ብሔራዊ ቋንቋዎቿ ናቸው። ኒውዚላንዳውያን መዝናናት የሚወዱ እንግዳ ተቀባይና በቀላሉ ጓደኛ የሚያደርጓቸው ህዝቦች ናቸው። በአጋጣሚ አንድ ኒውዚላንዳዊ መተዋወቅ ዕድል ቢያገኙ ኒውዚላንዳዊ ነኝ አይላችሁም። እኛ ሀበሻ ነኝ እንደምንለው
እነሱ ደግሞ ራሳቸውን ኪዊ ነኝ ነው የሚሉት። እኛ የምናውቀው ኪዊ የአውስትራሊያውን የጫማ ቀለም ይሆናል። እውነተኛዋ ኪዊ ግን በኒውዚላንድ ብቻ የምትኖር ወፍ ናት። ወፍ እንኳን የዝርያዋ መጠሪያ እንጂ እሷስ ከወፍ ይልቅ ለአጥቢ እንስሳት ትቀርባለች። እንደ ዝርያዎቿ በሰማይ መብረርን አትችልም። ጭምት ስትሆን ብቸኝነትን ትወዳለች። ኒውዚላንዳውያን ራሳቸውን ኪዊ እያሉ ይጥሩ እንጂ አብዛኞቹ ኪዊ አይተው አያውቁም። ልክ አብዛኞቻችን ዋሊያና ቀይ ቀበሮን በአካል አይተናቸው እንደማናውቀው ማለት ነው። ኪዊ ዝርያዋ በከፍተኛ መጠን በመመናመን ላይ የሚገኝ ልዩ ጥበቃ ካልተደረገላት ከምድር ልጠፋ የምትችል የወፍ ዝርያ ናት። 86 ከመቶ ኒውዚላንዳውያን በከተማ ነው የሚኖሩት። ኦክላንድ ትልቋ የኒውዚላንድ ከተማ ስትሆን 1.6 ሚሊዮን ሰዎች ይኖርባታል። ይህም 30 ከመቶ የአገሪቱን ዜጎች ማለት ነው። የኒውዚላንድ ዋና ከተማ ግን ዌሊንግተን ትባላለች። ሁለተኛዋ ትልቋ ከተማቸው ስትሆን የነዋሪዎቿ ቁጥር 500 ሺህ አይሞላም። ሶስተኛዋ ትልቋ ከተማ ክራይስት ቸርች ትባላለች። በህዝብ ቁጥር ከዌሊንግተን ጋር ተቀራራቢ ናቸው። በገጠር የሚኖሩት ኒውዚላንዳውያን 14 ከመቶ ብቻ ቢሆኑም ገጠራማው ኒውዚላንድ ግን ከከተሞቿ በላይ ለኑሮ ያጓጓል። ከከተማ ጩኸትና ግርግር ርቀው የራስዎት የሆነ መሬት ላይ ሰፊ ግቢና ትልቅ ቤት ገንብተው ተስማሚ አየር እየማጉ መንፈስን በሚያድስ ተፈጥሮ መሃል በትንሽ ወጪ ሰላም ያለው ህይወት የመኖር ህልም ካለዎት የኒውዚላንድ ገጠራማ ቦታዎች የህልሞ መዳረሻ ሊሆኑ ይችላሉ። ከምንም በላይ ኒውዚላንድ ሰላሟ ያስቀናል። በምድራችን ላይ ወንጀል በብዛት ከማይፈጸምባቸው ለኑሮ ምቹ ከሆኑ አገራት ኒውዚላንድ ከቀዳሚዎቹ ትመደባለች። በተለይ በገጠራማ አካባቢዎች መሬቱ ሰፊ፣ ነዋሪዎቹ ጥቂት በመሆናቸው ወንጀል ሙሉ በሙሉ የለም ማለት ይቻላል። ኒውዚላንዳውያን ጥሎባቸው ከብት ማርባት ይወዳሉ። ይህንን ልምዳቸውን ቢጋሯቸውና ላሞች ማርባት ቢጀምሩ ባናቱ ሰፊ ጓሮት ላይ አትክልት ቢተክሉ የሥራ ጫና ሳይኖርቦት የልጆቾት የደህንነት ጉዳይ ሳያሳስቦት የህልሞትን ሕይወት ኖሩት ማለት ነው። በእርግጥ ኒውዚላንድ ኑሮ ውድ ከሆነባቸው አገራት አንዷ ናት። በከተሜነት መስፋፋትና በርካታ ቁጥር ያላቸው የውጭ ዜጎች ለኑሮ ወደ ኒውዚላንድ ስለሚመጡ በከተማ አካባቢዎች የቤት አቅርቦትና ፍላጎት አለመመጣጠን ይታያል። በዚህ ምክንያት በተለይም እንደ ኦክላንድ፣ ዊሊንግተንና ክራይስት ቸርች ባሉ ከተሞች የቤት ሽያጭና የኪራይ ዋጋ የማይቀመስ እየሆነ ነው። ይህንን ችግር ለመቅረፍ መንግስት ኪዊ ቢውልድ የተሰኘ የቤቶች ፕሮግራም ቢጀምርም ፕሮግራሙ የታሰበለትን ያህል ውጤታማ አልሆነም። ያም ሆኖ ኒውዚላንድ ውስጥ ብዙ አፓርትመንቶችን አያገኙም። አብዛኞቹ ቤቶች ቪላ የምንላቸው አይነት ሰፊ ግቢ ያላቸው ናቸው። ኒውዚላንድ ከተቀረው ዓለም ርቃ የምትገኝ አገር እንደመሆኗ ከቤት ኪራይ በተጨማሪ ከውጭ የሚገቡ ዕቃዎች ዋጋም በተነጻጻሪነት ውድ የሚባል ነው። ከኑሮ ውድነቱ አንጻር ኒውዚላንድ ለሰራተኞቿ የምትከፍለው ደሞዝ በቂ አይደለም እያሉ ነዋሪዎቿ ያማርራሉ። በግብርና፣ በቴክኖሎጂ፣ በቱሪዝምና በአገልግሎት ዘርፎች በቂ ዕውቀት ላላቸው ሰዎች ግን ኒውዚላንድ አሁንም ቢሆን ጥሩ የሚባል ደሞዝ ትከፍላለች። ኒውዚላንድ ሄደው የሰላም ሕይወት መምራት የሚፈልጉ ከሆነ ትምህርት ዋነኛው መንገድ ነው። በተባበሩት መንግስታት ድርጅት ሪፖርት መሰረት ኒውዚላንድ ዓለማችን ላይ ምርጥ የትምህርት ስርዓት ካላቸው አገራት 7ኛ ደረጃ ላይ ትቀመጣለች። በተነጻጻሪነት ለመምህራን ጥሩ ደሞዝ እንደምትከፍልም ይነገራል። 90 ከመቶ የአገሪቱ ተማሪዎች በመንግስት ትምህርት ቤቶች የሚማሩ ሲሆኑ የመጀመሪያና የሁለተኛ ደረጃ ትምህርቶች ከክፍያ ነፃ ናቸው። 99 ከመቶ ዜጎቿ የተማሩ ናቸው። ኒውዚላንድ 8 ዩኒቨርሲቲዎች ሲኖሯት ሁሉም ዓለማችን ላይ ከሚገኙ ምርጥ 3 ከመቶ ዩኒቨርሲቲዎች ውስጥ ይመደባሉ። ለኢንተርናሽናል ተማሪዎች ዝቅተኛ ክፍያ የምትጠይቅ፣ በተማሪ ቪዛ በሳምንት እስከ 20 ሰዓት የትርፍ ጊዜ ሥራ የምትፈቅድ፣ መስራት ከፈለጉም ከትምህርት በኋላ የነዋሪነት ቪዛ የምታመቻች አገር በመሆኗ በርካታ ዓለም አቀፍ ተማሪዎች ምርጫቸው አድርገዋታል። ኒውዚላንድን ላታውቋት ትችላላችሁ።